ሱሶች ሲባል ብዙ ጊዜ ወደ አእምሯችን ከሚመጡ የተለመዱ የሱስ አይነቶች ውጪ ሽንት የማሽተትና ሜካፖችን ከመቀባት ይልቅ የመብላት ሱሶችም ይገኛሉ። በዓለም አቀፍ ደረጃ በተለያዩ ሱሶች በተለይም በአልኮል፣ በሲጋራና በተለያዩ እጾች ዙሪያ የሚወጡ መረጃዎች እንደሚያሳዩት ችግሩ በቢሊዮን የሚቆጠሩ ሰዎችን ሕይወት የሚነካ ሰፊ ዓለም አቀፋዊ ፈተና ነው። የተለያዩ የጤና ድርጅቶች ማለትም እንደ WHO ያሉ የሚያወጣቸው መረጃዎች እንደሚያሳዩት በዓለም ላይ በግምት 1.3 ቢሊዮን የሚሆኑ ሰዎች የትንባሆ ተጠቃሚ ናቸው። ከ2.3 ቢሊዮን በላይ ሰዎች ንቁ የአልኮል ተጠቃሚ እንደሆኑ የሚገመት ሲሆን ከነዚህ ውስጥ በመቶ ሚሊዮኖች የሚቆጠሩት ደግሞ ከአልኮል ጋር በተያያዘ ለከፍተኛ የጤና እክልና ለሱስ ተጋላጭ ናቸው። በመድኃኒት መልክ የሚመረቱትና ሌሎችም እጾችን የሚጠቀሙ ሰዎች ቁጥር ደግሞ በየዓመቱ በግምት ከ270 እስከ 300 ሚሊዮን የሚሆኑ ሰዎች የተለያዩ ህገወጥ እጾችን ማለትም እንደ ካናቢስ፣ ኦፒዮናይድና መሰል እንደሚጠቀሙ ይገለጻል። ከሱሶቹ ጋር በተያያዘ የጤና ችግር እንደ ካንሰር፣ የልብ ህመም፣ የጉበት በሽታና አደጋዎች ምክንያት የሚሞቱ ሰዎች ቁጥር እጅግ ከፍተኛ ነው። በትንባሆ ሳቢያ በየዓመቱ ከ8 ሚሊዮን በላይ ሰዎች ሲሞቱ ከነዚህ ውስጥ 7 ሚሊዮኑ በቀጥታ ሲጋራን ተጠቃሚዎች ሲሆኑ ቀሪዎቹ ደግሞ 1.2 የሚሆኑት በጭሱ ምክንያት ለሞት የሚዳረጉ ወይንም ፓሲቭ ስሞከርስ የሚባሉት ናቸው። ትንባሆን ስናጨስ ችግሩ የራሳችን ነው ምን አገባችሁ የሚሉ ሰዎች ቢኖሩም ግን የሚጎዱት ራሳቸውን ብቻ አለመሆኑ እውነታውን መራር ያደርገዋል። በአልኮል ምክንያት በየዓመቱ በአማካኝ 3 ሚሊዮን የሚጠጉ ሰዎች ይሞታሉ። ይህም በዓለም ላይ ከሚከሰቱት አጠቃላይ ሞቶች 5% ገደማ የሚሆነውን ይይዛል። ከተለያዩ እጾች አጠቃቀም ጋር በተያያዘ በየዓመቱ በቀጥታም ሆነ በተዘዋዋሪ እስከ 500,000 የሚደርሱ ሰዎች ሕይወታቸውን ያጣሉ። በአጠቃላይም ሲታይ በየዓመቱ ከ11 ሚሊዮን በላይ ሰዎች በተለያዩ ሱሶች ሳቢያ ለህልፈተ ህይወት ይዳረጋሉ። ይህም ማለት ሱሶች ከጦርነትና ከተላላፊ በሽታዎች ባልተናነሰ ሁኔታ የሰው ልጅን ህይወት እየቀጠፉ ያሉ ዋነኛ ምክንያቶች ናቸው ማለት ነው። አንድ ሰው ሱስ ውስጥ ሲገባ እየሳቀ እየቀለደ አይነት ቢሆንም ለመውጣት ግን እንደዛ አይደለም። በተለይ እጾችን የሚጠቀሙ ሰዎች በየጊዜው መጠኑን መጨመራቸው አይቀርም። ለምን ከተባለ የመርካት ስሜታቸው በአንድ እጽና በትንሽ መጠን የሚያጣጥሙት ለጥቂት ጊዜያት ብቻ ነው። በሌላ በኩል ደግሞ ሱስ ሲባል በቀጥታ ወደ አእምሯችን ከሚመጡ አልኮልና ሌሎችም ውጪ የማይገመቱ ሱሶች አሉ። ከምናውቃቸው ውጪ የሆኑና ይሄ ሱስ ነው እንዴ የምንላቸው ነገሮች አሉ። ነገር ግን የሰው ልጅ አእምሮ የሚገርም ውስብስብነት ያለው በመሆኑ ለአንዳንዶች ተራ የሚመስሉ ነገሮች ለሌሎች ግን ህይወታቸውን የሚቆጣጠሩና ያለነሱ መኖር የማይችሉባቸው ከባድ ሱሶች ሆነው ይገኛሉ። እነዚህ ለየት ያሉ ሱሶች አንዳንድ ጊዜ የባህሪ ሱሶች ወይንም behavioral addictions ተብለው ይጠራሉ። ከነሱ መካከልም የቪዲዮ ጨዋታና የቴክኖሎጂ እስረኝነት ሱስ ነው። በዚህ በሰለጠነ ዘመን የቪዲዮ ጨዋታ ወይንም ጌሚንግ ዲስኦርደር በዓለም የጤና ድርጅት እንደ አንድ የጤና እክል ተመዝግቧል። ተገቢውን ምግብና እንቅስቃሴ እስከ መርሳት፣ ማህበራዊ ግንኙነቶችን እስከ ማቋረጥና ለቀናት ከኮምፒውተር ፊት ሳይነሱ እስከ መቆየት የሚደርስ ሱስ ነው። ከዚህ ጋር ተያይዞም ኖሞፎቢያ ወይንም ስልክን የማጣት ስጋት፣ ያለ ስልክ 1 ደቂቃ መቆየት አለመቻልና ስልኩ ባይጠራም እንደጠራ አድርጎ የማሰብ ወይንም ፋንተም ቫይብሬሽን ሲንድሮም አባዜ በሚሊዮኖች የሚቆጠሩ ሰዎችን ህይወት እየተቆጣጠረ ይገኛል። ሌላው ደግሞ ከመጠን ያለፈ የገበያ አምሮት ወይንም ኦኒማኒያ ነው። ይህ ሱስ ሾፎሆሊዝም ተብሎ ይጠራል። ግለሰቡ እቃው ስለሚያስፈልገው ሳይሆን የመግዛት ሂደት የሚሰጠውን ደስታና እርካታ ፍለጋ የሚገፋፋው የሱስ አይነት ነው። ይህም በብዙዎች ዘንድ ለከፍተኛ የኢኮኖሚ ቀውስና ለቤተሰብ መበታተን ምክንያት እየሆነ ይገኛል። ሰዎቹ የሚገዟቸውን እቃዎች አሽገው የሚያስቀምጡ እንጂ የማይጠቀሙባቸው መሆኑ ደግሞ ነገሩን ይበልጥ ለየት ያደርገዋል። ሌላኛው በጣም ዘግናኙ ሱስ ደግሞ ሽንትን የማሽተት ሱስ ነው። ይህ የሱስ አይነት በሕክምናው ዓለም በጣም እንግዳና አስደንጋጭ ከሚባሉ የባህሪ ችግሮች አንዱ ነው። ሽንትን የማሽተት ሱስ ወይንም ዩሪን ስሜሊንግ አዲክሽን አብዛኛውን ጊዜ ከሰውነት ባዮሎጂካዊ ፍላጎት ይልቅ ከጥልቅ ስነልቦናዊ ቀውስ ወይንም ፓይካ ከተሰኘው የባህሪ መታወክ ጋር የሚያያዝ ነው ይሉታል ባለሙያዎቹ። ይህ ድርጊት አብዛኛውን ጊዜ የሚጀምረው በለጋ ህፃንነት እድሜ ወይንም ከፍተኛ የአእምሮ ውጥረት በሚኖርበት ወቅት እንደሆነም ይነገራል። ግለሰቡ በአካባቢው የሚገኝ የሽንትን ሽታ በአጋጣሚ በሚያሸትበት ወቅት አእምሮ ሽታውን ከሆነ የደህንነት ስሜት ወይንም ትኩረት የማግኘት ፍላጎት ጋር ሊያገናኘው ከቻለ
ቆይቶ ግን አእምሮ ሽታውን ሲያገኝ ዶፓሚን የተባለውን የደስታ ሆርሞን ማመንጨት ይጀምራል። በዚህ ጊዜ ግለሰቡ ሽታውን ካላገኘ መረጋጋት የማይችልበት ደረጃ ላይ ይደርሳል። ይህ ሱስ ያለበት ሰው ድርጊቱን በሚስጥር ለመፈጸም ስለሚገደድ ራሱን ከሰው ያገላል። ሽታው በልብሱ ወይንም በሰውነቱ ላይ ሊቀር ስለሚችል ሰዎች እንደማይረዱት በመስጋት ከማህበራዊ ግንኙነቶች ይሸሻል። ይህ ደግሞ ለከፍተኛ ዲፕሬሽን ይዳርገዋል። ዋናው ችግር ግን ሱሰኛው ላይ የሚያስከትለው የጤና ችግሮች ናቸው። ሽንት በውስጡ እንደ አሞኒያ ያሉ ኬሚካሎችና የተለያዩ ቆሻሻዎችን ማለትም ዌስት ፕሮዳክትን ይዟል። እነዚህን ጠንካራ ሽታዎች በተደጋጋሚ ማሽተት ለአተነፋፈስ ችግር፣ ለሳምባ መቆጣትና ለራስ ምታት ህመም ምክንያት ይሆናል። ሱሱ እየጠነከረ ሲሄድ ግለሰቡ ንጽህናውን የመጠበቅ ፍላጎቱ እየቀነሰ ይሄዳል። የራሱን ወይንም የሌሎችን ሽንት ፍለጋ መጸዳጃ ቤቶች አካባቢ የማዘውተርና ሰብአዊ ክብሩን የሚነኩ ድርጊቶች ውስጥ የመግባት ዝንባሌን ያሳያል። ባለሙያዎች እንደሚሉት እንዲህ ያሉ ለየት ያሉ ሱሶች በሰውነት ውስጥ የብረት ማለትም የአይረን ወይንም የዚንክ እጥረት ሲኖር ሊከሰቱ ይችላሉ። ሰውነት የሚፈልገውን ማዕድን ለማግኘት ሲል ምግብ ያልሆኑ ነገሮችን ወደ ምግብ ወይንም ወደ ማሽተት ሊገፋፋ ይችላል ይላሉ። በሌላ በኩል ደግሞ ግለሰቡ ቀደም ሲል የደረሰበት ጥቃት ወይንም የስሜት መጎዳት ካለ ያንን ስቃይ ለመርሳት እንዲህ ባሉ እንግዳ ሱሶች ውስጥ ራሱን ሊደብቅ ይችላል ሲሉ መላምታቸውን ያስቀምጣሉ። እንዲህ አይነት ለየት ያሉ ሱሶች ፓራፊሊክ ዲስኦርደር ያሉባቸው ሰዎች ድርጊታቸውን በከፍተኛ ሚስጥር ስለሚይዙትና ወደ ሕክምና ተቋማት ስለማይሄዱ ትክክለኛውን ቁጥር ለማወቅ እጅግ አስቸጋሪ ቢሆንም በጥናቶች ግምት መሰረት በዓለም ሕዝብ ውስጥ ከ0.5 ከመቶ እስከ 1 ከመቶ ባነሰ ቁጥር ባላቸው ሰዎች ላይ እንዲህ ያሉ ለየት ያሉና ከሽንት ጋር የተያያዙ የባህሪ ሱሶች ሊታዩ እንደሚችሉ ይገመታል። 1 ከመቶ ማለትም የዓለም ሕዝብ 8 ቢሊዮን ከሆነ 1 ቢሊዮን ያክል ሰዎች በዚህ ሱስ ተጠቅተዋል ማለት ነው። እንዲህ ያሉ ለየት ያሉ የባህሪ ሱሶች ከሴቶች ይልቅ በወንዶች ላይ በብዛት ይስተዋላሉም ይላል ጥናቱ። በአሁኑ ወቅት በኢንተርኔት መስፋፋት ምክንያት ተመሳሳይ ሱስ ያላቸው ሰዎች በተለያዩ ድብቅ የኦንላይን ቡድኖች ውስጥ ተሰባስበው መረጃ ሊለዋወጡ በሚችሉበት በዚህ ዘመን ምን ያክል ድብቅ ሱሶች አሉ የሚለውን ቁጥር ይለዋውጠዋል። ሌላው ደግሞ ለየት ያሉ የምግብና የቁሳቁሶች ሱስ ነው። ይህም በሕክምናው ዓለም ፓይካ ተብሎ የሚታወቅ ሲሆን ንጥረ ነገር የሌላቸውና ምግብ ያልሆኑ ነገሮችን የመመገብ አባዜ ነው። ለምሳሌም የበረዶ ሱስ፣ በረዶን እንደ ምግብ የመመገብ ከፍተኛ ፍላጎት ማለት ነው። የአፈርና የሸክላ ሱስ የሚባልም አለ። ብዙ ሰዎች አፈርን ወይንም ሸክላን የመቅመስና የመመገብ ከባድ ሱስ ይኖርባቸዋል። ሌላው ደግሞ የኖራና የቀለም ሱስ ነው። በግድግዳ ላይ ያለን ኖራ ወይንም ቀለምን የመብላትና የመመገብ ፍላጎት መኖር ነው። ሌላው ደግሞ ከፍተኛ የሆነ የሰውነት እንቅስቃሴ ወይንም ኤክሰርሳይዝ አዲክሽን የሚባል ሱስም አለ። ይህ ሱስ ላይመስል ይችላል፣ ነገር ግን ጉዳዩ እንዲህ ነው። የአካል ብቃት እንቅስቃሴ ለጤና ጠቃሚ ቢሆንም ለጥቂቶች ግን ወደ ሱስነት ሊቀየር ይችላል። እነዚህ ሰዎች ሰውነታቸው ዝሎና ታሞ እያለ እንኳን ስፖርት ካልሰሩ ከፍተኛ ጭንቀትና የጥፋተኝነት ስሜት ይሰማቸዋል። ከቤተሰብ ከስራና ከማህበራዊ ህይወት ይልቅ ለስፖርት ቅድሚያ በመስጠት ህይወታቸውን ለአደጋ ያጋልጣሉ። ሌላኛው ለየት ያለ ሱስ ደግሞ የታኒንግ ወይንም ቆዳን የማጥቆር ሱስ ነው። አንዳንዶች የቆዳቸውን ቀለም ለማጥቆር በፀሐይ ስር ወይንም ሰው ሰራሽ በሆኑ መሳሪያዎች ስር ለረጅም ሰዓታት የመቆየት ከፍተኛ ሱስ ይኖርባቸዋል። ይህ ሱስ ታኖሬክሲያ ተብሎ የሚጠራ ሲሆን ግለሰቡ ቆዳው እየተጎዳና ለካንሰር የመጋለጥ እድሉ እየጨመረ መሆኑን እያወቀም እንኳን ማቆም የማይችልበት ሁኔታ ነው። ዓለምን ግራ እያጋባ ያለው የፕላስቲክ ቀዶ ጥገና ሱስ ደግሞ ሌላኛው ነው። በራሳቸው መልክና ቁመና ላይ የማይረኩና ሁልጊዜም ለውጥ የሚፈልጉ ሰዎች በተደጋጋሚ የፕላስቲክ ቀዶ ጥገና የማድረግ ሱስ ውስጥ ይወድቃሉ። አንድ ጊዜ የተስተካከለው ነገር እንደገና ሌላ ችግር ያለበት ይመስላቸዋል። ይህም ቦዲ ዲስሞርፊክ ዲስኦርደር ይባላል። በዚህም ምክንያት መልክና ገጽታቸው እስኪበላሽ ድረስ ደጋግመው ቀዶ ጥገና ያደርጋሉ። ሌላው ደግሞ ሜካፕን የመመገብ ሱስ ነው። ሜካፕን ከመቀባት ይልቅ ለምግብነት የመዋል ሱስም ይገኛል። እነዚህ ሱሶች በሙሉ አንድ የሚያመሳስላቸው ነገር ቢኖር ግለሰቡ ድርጊቱን ሲፈጽም አእምሮው ዶፓሚን የተባለ የደስታ ስሜት የሚፈጥር ንጥረ ነገር ስለሚያመነጭ ያንን ጊዜያዊ እርካታ ፍለጋ ሰብአዊ ህልውናን አሳልፎ እስከ መስጠት መድረሱ ነው። ሱሱ የሚሰጠው ጊዜያዊ ደስታ ቢሆንም የሚያስከትለው መዘዝ ግን የረጅም ጊዜ ስቃይና ጸጸት ብቻ ነው። ወጣቶችንና ህጻናትን ኢላማ በማድረግ የአንድ ሀገር ተተኪ ትውልድና አምራች ኃይል
ከጥቅም ውጭ እንዲሆን የሚያደርጉ ሱሶች የህብረተሰብ ካንሰር ናቸው ቢባሉ ማጋነን አይሆንም። እነዚህ ሱሶች ግን ግለሰቡን ብቻ ሳይሆን ቤተሰብንና የሀገርን ኢኮኖሚ መዋቅር ጭምር ክፉኛ ያናጋሉ። በተለይ በታዳጊ ሀገራትና በከተማ ቀጠናዎች ውስጥ በስፋት የሚስተዋሉት አምራች ዜጎችን አጥፊ የሆኑ ዋና ሱሶች ከሆኑት መካከል የኬሚካልና የፈሳሽ ትነት ሱሶች ማለትም ይህ በጎዳና ላይ በሚኖሩና በጣም ታዳጊ በሆኑ ህጻናት ዘንድ የሚስተዋል አደገኛ ሱስ ነው። እንደ ቤንዚን፣ ሙጫ፣ ቀጭን ቀለሞች ወይንም ቲነርስና መሰል ትነት ያላቸውን ኬሚካሎች በመተንፈስ የሚመጣ ሱስ ነው። እነዚህ ኬሚካሎች በቀጥታ የአንጎል ሴሎችን የሚገድሉ፣ የልብ ምትን የሚያዛቡና ለዘላቂ የአእምሮ መታወክ የሚዳርጉ ናቸው። ህጻናቱ ገና በለጋነት አእምሯቸው አምራች ሳይሆኑ በአእምሮና በአካል እንዲሰናከሉ ያደርጋቸዋል። ሌላኛው የዘመናችን አደገኛ ሱስ ደግሞ ሰው ሰራሽ እጾችና ሺሻ ናቸው። በአሁኑ ወቅት በወጣቱ ዘንድ እንደ ዘመናዊነት እየታየ የመጣው የሺሻ ሱስ እጅግ አሳሳቢ ነው። ሺሻ ውስጥ የሚጨመሩ የተከለከሉ እጾችና የትንባሆ ክምችት ከአንድ ሲጋራ በ100 እጥፍ በላይ መርዛማ ጭስ ወደ ሰውነት ያስገባሉ። ከነዚህ ጋር ተያይዞ እንደ ክሪስታል ሜዝ ያሉ ሰው ሰራሽ እጾች ወጣቱን በጥቂት ቀናት ውስጥ ሙሉ በሙሉ በሱስ ዘፍቀው ከስራና ከትምህርት ገበታው አፈናቅለው ለጎዳና ህይወት ለሞት ይዳርጉታል። እነኚህ ሱሶች በተለይ በአዲስ አበባ የግል ትምህርት ቤት ተማሪዎች ዘንድ የሚተገበሩ ናቸው። ሱስ ያልጀመረ እንደ ፋራ የሚታይበት ጊዜ ላይም ደርሰናል። በተለይ በምስራቅ አፍሪካ አካባቢ ወጣቱን አምራች ኃይል በከፍተኛ ሁኔታ ከጥቅም ውጪ እያደረገ ያለው የጫት ሱስ ነው። ጫት ራሱን የቻለ ሱስ ከመሆኑ ባለፈ ወጣቱ ጫቱን ለመቃም በሚል ሰበብ ወደ ሲጋራ፣ ወደ መጠጥና ወደ ሌሎችም ጽኑ እጾች እንዲገባ በር ይከፍታል። ይህም ወጣቱ ቀኑን ሙሉ በምርቃና ሌሊቱን ደግሞ በጭንቀትና በእንቅልፍ ማጣት እንዲያሳልፍ በማድረግ የመስራት አቅሙን እያመከነው ይገኛል። ህፃናት እንዳይረብሹ ስልክ ስጧቸው፣ እንዳያለቅሱ አሻንጉሊት ክፈቱላቸው የሚሉ ወላጆች ቁጥር ከአመት ዓመት እየጨመረ የህፃናትም የኤሌክትሮኒክስ ሱስ እየተባባሰ ነው። የዲጂታል ሱስና ቁማር አዲሱ የትውልድ ጠንቆች ናቸው። ወጣቶችና ህፃናት በየሰዓቱ በስልካቸው ላይ በሚያዩት የቁማርና የውርርድ ወይንም ቤቲንግ ሱስ ተጠምደው የስራ ባህላቸው እየጠፋ ይገኛል። ተምሮ ውጤት ማምጣት፣ በእድሜ መኖር፣ ሰው ማክበር፣ ከሰው ጋር ሀሳብ መለዋወጥን እያጠፋው ነው። ለፍቶ ከመስራት ይልቅ እድልን መጠበቅ የሚለው የተሳሳተ አስተሳሰብ ወጣቱን ሰነፍና ተስፋ ቆራጭ እያደረገውም ይገኛል። ከነዚህም ባለፈ የወሲብ ምስሎችን ወይንም ፖርኖግራፊ ሱስ በታዳጊዎች አእምሮ ላይ የሚፈጥረው ዝግተት ለተዛባ ስብዕና፣ ለስነ ልቦና ቀውስ ከመዳረጉ ባለፈ ለሴቶች ጥቃትና ለወንዶችም ጥቃት፣ በአጠቃላይ ለማህበራዊ እሴት መፋለስ ምክንያት እየሆነ ይገኛል። ወደ አደንዛዥ እጾች ሱስ ስንመለስ የሚንቀሳቀስባቸው ገንዘብ ቀላል የሚባል አይደለም። የሀብት መወጣጫ መሰላል ተደርገውም ይወሰዳሉ። በዓለም አቀፍም ሆነ በኢትዮጵያ ደረጃ ከፍተኛ መጠን ያለው ገንዘብ የሚንቀሳቀስባቸው ዘርፎች ናቸው። ይሁን እንጂ ድርጊቱ በአብዛኛው በህገወጥ መንገድ የሚከወን በመሆኑ ትክክለኛውን የገንዘብ መጠን ማወቅ አስቸጋሪ ቢሆንም የተለያዩ ዓለም አቀፍ ተቋማት የሚያወጣቸው ጥናታዊ ግምቶች አሉ። በዓለም አቀፍ ደረጃ ህገወጥ የአደንዛዥ እጽ ዝውውር እጅግ ከፍተኛ ትርፍ የሚገኝበት የጥቁር ገበያ አካል ነው። እንደ የተባበሩት መንግስታት የእጽና ወንጀል ቢሮ መረጃ መሰረት በየዓመቱ በዓለም ላይ በህገወጥ የአደንዛዥ እጽ ዝውውር የሚንቀሳቀሰው ገንዘብ ከ426 ቢሊዮን እስከ 652 ቢሊዮን ዶላር እንደሚደርስ ይገመታል። ይህ መጠን ከዓለም አቀፉ አጠቃላይ የሀገር ውስጥ ምርት ማለትም ግሎባል ጂዲፒ ወደ 1% ገደማ የሚጠጋውን ድርሻ ይይዛል። ኮኬንና ኦፒዮይድስ እንደ ሄሮይን ያሉት ማለት ነው ከፍተኛውን የገንዘብ ዝውውር የሚይዙ ሲሆኑ በቅርብ ዓመታት ደግሞ ሰው ሰራሽ እጾች ወይንም ሴንቴቲክ ድረግስ ገበያውን እያጥለቀለቁት ይገኛሉ። ወደ ኢትዮጵያ ስንመለስ ደግሞ በኢትዮጵያ በአደንዛዥ እጽ ዝውውር ረገድ በአብዛኛው እንደ መሸሸጊያ ወይንም ትራንዚት ፖይንት የምታገለግል ቢሆንም በሀገር ውስጥም የሱሶች መስፋፋት በኢኮኖሚው ላይ ጫና እያሳደረ ይገኛል። በህገወጥ እጽ ዝውውር የሚንቀሳቀሰው የገንዘብ መጠን በዝርዝር የሚያሳይ የተጠናቀረ አሃዝ ማግኘት ባይቻልም ነገር ግን የፌዴራል ፖሊስና የጉምሩክ ኮሚሽን በየጊዜው በቢሊዮን የሚቆጠር የኢትዮጵያ ብር ዋጋ ያላቸው እጾችን በተለይ ኮኬንና ካናቢስ በቦሌ ዓለም አቀፍ አውሮፕላን ማረፊያዎች ሲይዙ ሪፖርት ሲያደርጉ ይስተዋላል። ከሱስ አስያዥ ተክሎች አንዱ የሆነውን ጫት ግን ኢትዮጵያ ወደ ተለያዩ ሀገራት እየላከች ከፍተኛ የውጭ ምንዛሬ ከሚያስገኙት ምርቶች አንዱ ሆኗል። በሀገር ውስጥም በየቀኑ በሚሊዮን የሚቆጠር ብር ለሽያጭ ይንቀሳቀስበታል። የአደንዛዥ እጽ ዝውውር በዓለም ላይ ካሉ ትርፋማ ህገወጥ መንገዶች መካከል
በቀዳሚነት የሚጠቀስ ሲሆን ኢትዮጵያ በዚህ ዓለም አቀፍ መረብ ውስጥ እንደ መሸጋገሪያና እንደ ተጠቃሚ ሀገር እየተፈተነች ትገኛለች። በተለይ ወጣቱ የሰው ኃይል ላይ የሚደርሰው የጤናና የስነ ልቦና ጉዳት ከገንዘቡ በላይ የከፋ የኢኮኖሚ ኪሳራ እያስከተለባት ይገኛል። ውድ የሽርሽር ኢትዮጵያ ቤተሰቦች የእኔን በዚህ አበቃሁ። ሀሳብ አስተያየቶቻችሁ ያስፈልጉኛል። ማስቀመጥና ሰብስክራይብ ማድረግ እንዳይረሳ።